ሰላም ሰላም፣ ጤና ይስጥልን የዝግጅታችን ተከታታዮች። ይህ በጤናና በሕክምና ጉዳዮች ዙሪያ ለአድማጭ ተመልካቾች መረጃ ለመስጠት የሚዘጋጅ ዝግጅት ነው። የዝግጅቱ አቅራቢ ዘላለም አሰፋ ነኝ። ሐኪም፣ የቀዶ ሕክምና ስፔሻሊስት፣ የአንጀትና የፊንጢጣ ደዌ ሰብ ስፔሻሊስት፣ ተባባሪ ፕሮፌሰርና አማካሪ። ውድ አድማጭ ተመልካቾቻችን በዛሬው ዕለት ከሰገራ ጋር ደም እንዲታይ የሚያደርጉ በሽታዎች ምን ምንድን ናቸው በሚልና በዚህ ዙሪያ ላይ የማህበረሰባችን አመለካከት እንገልጻለን። ውድ አድማጭ ተመልካቾቻችን ከሰገራ ጋር ደም እንዲታይ የሚያደርጉ የተለያዩ በሽታዎች አሉ። ነገር ግን ይህንን ሁኔታ ማህበረሰባችንም ይሁን ወይም ደግሞ አንዳንድ ሰዎችም ይሁን ወይም ታማሚዎችም ይሁኑ የጤና ባለሙያዎች ብዙ ጊዜ ወዲያው የሚመጣላቸው ኪንታሮት የሚባል በሽታ ብቻ ነው። በዚህ ምክንያት አንዳንድ ወገኖች በዚህ ምክንያት ሊጎዱ የሚችሉባቸውን ሁኔታዎች ሁሉ አስተውለናል። ነገር ግን ከሰገራ ጋር ደም እንዲታይ የሚያደርጉ በሽታዎች ምን ምንድን ናቸው? አንዱና በብዙዎች ዘንድ የሚታወቀው ኪንታሮት ነው። ሌሎች የፊንጢጣ መሰንጠቅ፣ የአንጀት ቁስለት ማለትም የአንጀት ብግነት ወይም ደግሞ ክሮንስ ዲዚዝ እና አልሰሬቲቭ ኮላይትስ የሚባሉ የአንጀት በሽታዎች፣ የአንጀት የባክቴሪያ ኢንፌክሽን፣ አሜባ፣ ትልቁ አንጀት ላይ የሚከሰቱ አተር ወይም ሽምብራ መሰል እባጮች ፖሊፕስ ይሏቸዋል። እንዲሁም የትልቁ አንጀትና የፊንጢጣ ካንሰር የመሳሰሉት ናቸው። ሌሎችም እንደዚሁ ፊንጢጣ አካባቢ የሚከሰቱ አንዳንድ ችግሮችም እንደዚሁ አንዳንዴ ደም እንዲታይ የሚያደርጉባቸው ሁኔታዎች አሉ። ለምሳሌ የፊንጢጣ መገልበጥ፣ ሌላው የፊንጢጣ ፊስቱላ፣ እነኚህም ከሰገራ ጋር ደም እንዲታይ ሊያደርጉ የሚችሉባቸው ሁኔታዎች አሉ። እንግዲህ በዋናነት መረዳት ያለብን ከሰገራ ጋር ደም ሲታይ ኪንታሮት ነው ብቻ ብሎ ማሰብ ዋጋ ሊያስከፍል ይችላል። ቀደም ብለን የገለጽናቸው በሙሉ ከሰገራ ጋር ደም እንዲታይ ሊያደርጉ የሚችሉ በሽታዎች ሲሆኑ አንዳንዶቹ በሽታዎች እንዲያውም ቶሎ ካልታወቁ የህይወት ዋጋ ሊያስከፍሉ ይችላሉ። ስለዚህ ለምሳሌ ኪንታሮት፣ አንድ ሰው ኪንታሮት በሚኖርበት ጊዜ ፊንጢጣ አካባቢ እባጭ ሊኖር ይችላል። ቀይ ደም፣ ህመም ሳይሰማው ነገር ግን ቀይ ደም የሽንት ቤት መቀመጫው ላይ ሊታይ ይችላል፣ ወይም ሶፍት ፔፐር ላይ ሊታይ ይችላል። ሌላው ደግሞ የፊንጢጣ መሰንጠቅ ነው። የፊንጢጣ መሰንጠቅ በሚከሰትበት ጊዜ ከፍተኛ የሆነ የፊንጢጣ አካባቢ ህመም ይኖራል። በጣም 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 አንዳንዶች ህመሙን በጣም በከፍተኛ ሁኔታ ነው በጣም የሚገልጹት እና ቀይ ደም ይወጣል። ከፍተኛ የሆነ የህመም ስሜት ሰገራ በሚወጡበት ጊዜና ከሰገራ ከወጡ ለሰዓታት የሚቆይ ህመም አላቸው። እንዲያውም አንዳንዴ ሰገራቸው በሚመጣበት ጊዜ ወደ ሽንት ቤት ላለመሄድ ሁሉ የሚመኙበት የሚፈልጉበት ሁኔታ ሁሉ አለ። ሌላው የአንጀት ቁስለት ማለትም ክሮንስ ዲዚዝ እና አልሰሬቲቭ ኮላይተስ ደግሞ የሚባሉት የአንጀት በሽታዎች ናቸው። እነኚህ ከፍተኛ የሆነ የአንጀት ቁስለት፣ የአንጀት ብግነት ለረጅም ጊዜያት የሚቆይ አንድ ሰው ላይ ከተከሰተ እስከ ህይወቱ መጨረሻ ድረስ አብሯቸው የሚቆይ በሕክምና ህመሙ እየታገሰ እንዲኖሩ የሚያደርግ ነገር ግን ለተለያዩ ችግሮች የሚያጋልጡ በሽታዎች ናቸው። እንዲሁም የአንጀት የባክቴሪያ ኢንፌክሽን ከፍተኛ የሆነ የሆድ ቁርጠት፣ ተቅማጥ፣ ደመቅ የቀላቀለ ተቅማጥ እንዲወጣ የሚያደርግ የበሽታ አይነት ነው። አሜባ እንደዚሁ የሆድ ቁርጠት፣ ማስማጥ፣ ደም የቀላቀለ ሰገራ እንዲወጣ የሚያደርግ በሽታ ነው። ትልቁ አንጀት ላይ የሚከሰቱ ሽምብራ መሰል እባጮች ፖሊፕስ ይሏቸዋል። እነኚህ ሁኔታዎች በነገራችን ላይ ቅድመ ካንሰር የሚባሉ በሽታዎች ወይም ደዌዎች ናቸው። እነኚህ በኮሎኖስኮፒ በሚባል ምርመራ ታይተው ታውቀው ከዛ በኋላም በኮሎኖስኮፒ የሚወገዱ አይነት ከሆነ ተወግደው ናሙናቸው ተመርምረው ካንሰር አለመሆናቸውን ማረጋገጥ ያስፈልጋል። ካንሰር ወይም ቅድመ ካንሰር ደግሞ መሆናቸው ሲረጋገጥ በተለያዩ ሕክምናዎች ቶሎ ማከም ያስፈልጋል ወደ ካንሰር ከመለወጣቸው በፊት። ሌላው ከሰገራ ጋር ደም እንዲታይ ከሚያደርጉ ነገሮች አንዱ የፊንጢጣ መገልበጥ ነው። እንደዚሁም ደግሞ የፊንጢጣ ፊስቱላ ነው። ሌላውና በተለይ ደግሞ ከሰገራ ጋር ደም ሲታይ ኪንታሮት ብቻ ተብሎ ለረጅም ጊዜያት ከተቆየ በኋላ የትልቁ አንጀትና የፊንጢጣ ካንሰር ሆኖ በሚገኝበት ጊዜ ካንሰሩ ወደ ተለያዩ የሰውነት አካላችን ተሰራጭተው ሊሆኑ ይችላሉ፣ ወደ ጉበት፣ ወደ ሳምባ። ስለዚህ ከሰገራ ጋር ደም ሲታይ አካላዊ ምርመራ ሳይደረግ ይሄ ጉዳይ ይሄ ችግር ኪንታሮት ነው ብቻ ብሎ መደምደም ዋጋ
ያስከፍላል። ስላዳመጣችሁን እናመሰግናለን። እግዚአብሔር ያክብርልኝ።